ከክራይ ተነስቼ አሁን 2840 ሄክታር እያረስኩ ነው። 4 እርሻዎች አሉኝ። ዛሬ የምነግራችሁ ስለ ብላቴ እርሻ ነው። እነሆ ወላይታ ምድርን በእግሬ ከረገጥኩኝ 4 ዓመት ሞላ። ስለ ብላቴ እርሻ በደንብ ነግራችኋለሁ። አብራችሁኝ ነው። እዚህ ቪዲዮ ላይ እንደምታዩት እርሻው እጅግ በጣም ጥቅጥቅ ያለ ቁጥቋጦ የበዛበት ምንም አይነት የሰዎች መኖሪያ የሌለበት አካባቢ ነው። ከኔ ቢያንስ 16 ኪሎ ሜትር ላይ ነው የሰዎች ቤት በብዛት የሚገኘው። ግን ገና እንዳየሁት በጣም አስፈሪ ጫካ ነው። እንደምለውጠው እንደምቀይረው በጣም እርግጠኛ ነበርኩኝ። ምንጣሮ ጀመርኩኝ። ምንጣሮ ከጀመርኩ በኋላ በጣም ብዙ ጓደኞቼ ላሳያቸው ሞክሬ ነበር። ፈሩት። እንዴ በረከት፣ ይሄ ቦታ ደፈጣ ልትይዥበት ነው ምሽግ ነው ወይ ምናምን እያሉ ይቀልዱብኝ ነበረ። ከ4 ወር በኋላ ግን በጣም ሙሉ ለሙሉ ተቀይሮ መዝራት ጀመርን። ግን አንድ አስደንጋጭ ነገር ተከሰተ። ካጠገባችን ያለችው ብሳሬ የምትባለው ወንዝ ሙሉ ለሙሉ ደረቀች። ለኔ በጣም አስደንጋጭ ነው። ምክንያቱም መሬቱን ስወስደው መስከረም ላይ ስለነበረ ወንዙ ሙሉ ነው። ልክ ደግሞ ከ4 ወር በኋላ ሙሉ ለሙሉ ደረቀ። አንድ መፍትሄ መፈለግ ነበረብኝ። 16 ኪሎ ሜትር ከብላቴ ወደ ብሳሬ ውሃ መጥለፍ። ከ16 ቀን በላይ ጫካ አድረን ውሃው ብሳሬ ደረሰ። እርሻችንን ማዳን ማጠጣት ቻልን። ቀጥሎ ግን ዘላቂ መፍትሄ ፈለግን። ወንዙ ላይ ግድብ ሰርተን የራሳችንን ፏፏቴ ሰራን። ቀጥሎ ደግሞ ጎርፎችን መገደብ ጀመርን። ውሃ ማጠራቀሚያ ትላልቅ የውሃ ማጠራቀሚያዎችን ሰራን። ውሃ ማጠራቀም ጀመርን። የውሃ ችግር የሚባል ነገር በፍጹም የለብንም። ብዙ ከባድ ነገሮችን እዚህ ቦታ ብናሳልፍም እርሻችን ሙሉ ለሙሉ መልማት ችሏል። እግዚአብሔር ረድቶኝ የተለያዩ ትላልቅ ከተሞች በመላው ኢትዮጵያ ምርት ማድረስ ችያለሁ። 4 ዓመት ያሳለፍኩት በክራይ ከገበሬዎች ጋር ነው። አሁን ግን እንደነገርኳችሁ 2840 ሄክታር ማረስ ችያለሁ። ለብዙ ወጣት ኢትዮጵያውያን የስራ በር መክፈት ችያለሁ። ወዳጆቼ፣ ህይወት እስካለ ድረስ መውደቅ መነሳት አለ። በምንም አይነት ሁኔታ ውስጥ ተስፋ እንዳትቆርጡ፣ በተለይ ደግሞ በሀገራችሁ ተስፋ እንዳትቆርጡ። በዚህ አጋጣሚ BIW ፕራይዝ ነገ 17 የመጨረሻው ቀን ነው። በ935504 ብላችሁ ምረጡኝ። ይሄንን ሽልማት ሙሉ ለሙሉ ለአካል ጉዳተኞች፣ ከቤታቸው መውጣት ላልቻሉ እናቶች፣ ለወጣቶች አውለዋለሁ። አመሰግናለሁ። ቀላል አልነበረም የደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝ። ነፋሱም ናፈሰ፣ ጎርፉም መታ ቤቴን፣ ግን አልነቀለውም ስሬን መሰረቴን። ነፋሱም ናፈሰ፣ ጎርፉም መታ ቤቴን፣ ግን አልነቀለውም ስሬን መሰረቴን። ሰላም ሰላም ኢትዮጵያውያን የሀገሬ ልጆች እንዴት ናችሁ? በረከት ገበሬዋ ነኝ።